የራሱ የሆነ እንትን አለው ለማለት ያክል ነው። አላህ ይባርክ ፊኩም። የምትሳደቡ ወንድሞችና እህቶች የምትሳደቡ ባትሳደቡ መልካም ነው። ተሳስተሃል የሚል ሰው ካለ መሳሳቴን በማስረጃ ማስቀመጥ ነው። እኔ ደስ ይለኛል በነገራችን ላይ ተሳስተሃል የሚለውን ነገር የሚያብራራልኝ ሰው። ግን መሳሳቴን የምታብራራው በሎጂክ መሆን የለበትም ባይደወይ። ምክንያቱም እስልምና በሎጂክ አይደለም የሚመራው፣ በሎጂክ አይደለም የሚመራው። እስልምና በዕልም الكلام ሳይሆን ነስ الكتاب والسنة አለ፣ ቁርአንና ሐዲስ አለ። በቁርአንና በሐዲስ ነው የሚመራው። ከቁርአንና ከሐዲስ ህግጋት ውጭ ያለን ነገር ደግሞ መጥቶ መጨመር ከባድ ነው። እሱ ጥቁር የሚፋኑ ዱበዳዬ ወንተ ጃኒ በር ዋኤስ ላ ተወሱላ ፊ ተበሩካ ፊ ዋና ከነከናቲ ወጂን ወልቀበቱ ይቻል አንተም ሐዲስና ቁርአን ነው የምታስተምረው። ታዲያ ለምን ከአቡ አብደላህ ጋር ትለያያላችሁ? አስገባኝ። ተሳዳቢዎችን ተዋቸው። ገለቶሚ ኦሮሚፋ ወንቲን ዱበኔ ፈደራ ኦሮሚፋ ዳን አፋን ኦሮሚፋ ወሪ ማን ተነዘለተ ይሰኒ ኦሮሚፋ ዱበዶ ይተን ወንድ ከይሰና ማሪፈኒ በይተን ወንድ ከይሰን ረጉዳን ከይሰን ተካ ረጉዳን ከይሰን ማሪፈኒ በይተን ማሪፈ ይገበይተን እንጋፋቲና ኦሮሚፋ ዳን ለጉሮ ሶጂሩ ዘምዘም ዱጉ እንደንዳማ ይረኮን ከዱጉ እንደንዳማ ስድብ ምን አመጣው? እኔም የገረመኝ እሱ ነው። የምትሳደቡ ወንድሞችና እህቶች ተው ብያችኋለሁ። ወላሂ ለእናንተ አንድ ነገር ልበላችሁ እስቲ። የሚሳደብ ሰው ሹፍ የሚሳደብ ሰው ሰዎችን የሚያማ ሰው ተመልከቱ። ሰውን ከሰው ኋላ የሚያማ ሰዎችን የሚሳደብ አላስፈላጊ ቃልን የሚናገር በአጠቃላይ እኔ ጥቅሙን አላይም። ምንም ነገር ያጥፋ ያግለሰብ ጥቅሙን አላይም። እኔ ጥቅሙ አይታየኝም። ሰውን በማማት ውስጥ ጥቅም አለ ብሎ የሚያስብ ሰው ካለ ተሳስቷል ብዬ ነው የማስበው። ምክንያቱም ሰው ማማት ምንም ጥቅም የለውም። ሰው መሳደብ ጥቅም አለው ብሎ የሚያስብ ሰው ካለ ተሳስቷል ብዬ ነው የማስበው። ሰይድና ዑመር ዘመን ዝናብ ጠፍቶ ያኔ ረሱላህ ቀብር ሄዶ ተወሱል ሲያደርግ ሱሐቢ ሰይድና ዑመር ኢንካር አላደረጉትም። እንዲሁም ተደስተዋል፣ አልቅሰዋልም። ደሊል አስቀምጡ። ደሊል ከነ መስደር ቅድም ተናገር ያለው ያለ ደሊል መናገር አይቻልም ብዬ ከነ መስደር ነው ያልኩት። ሐዲሱን አስቀምጡ። ይሄን ሐዲስ ከዚህ በፊት አንድ ቀን አይቼው ነበር፣ ተከታትየዋለሁ። ችግር የለውም ብቻ ሐዲሱን አስቀምጡ። ሌላ ሐዲስም ሊሆን ስለሚችል ሐዲስ ከሆነ ሐዲሱን አስቀምጡ። ታሪክ ከሆነ ግን በታሪክ አንሰራም። ሙስሊሞች በታሪክ አይደለም በሐዲስ ነው የሚሰሩት። ሐዲሱ ካለ ሐዲሱን አስቀምጡ። የነብዩ ኡመት የመሻይኾች ነን። ሐዲሱን አስቀምጡ። በሰይድና ዑመር ዘመን የሚለው ነገር ሐዲሱ ይቀመጥና ሐዲሱ ምን አይነት ሐዲስ ነው? ሰነዱስ ችግር አለበት ወይስ የለበትም? ችግር ያለበት ከሆነ የአቂዳ ጉዳይን ተውና የኖርማል ዒባዳ ጉዳይ እንኳን ሰነዱ ላይ ችግር ካለበት ሐዲስ አይወሰድም። ሰነዱ ላይ ችግር ካለ ሐዲስ አበደን የዒባዳ ጉዳይ እንኳን መንተራስ አይቻልም። እንኳን የአቂዳ ጉዳይ ቀርቶ ማለት ነው። የአቂዳ ጉዳይ ሲሆን ሰነዱ ላይ ችግር ካለ እዚያው ጋር ነው የሚቆመው። ሐዲሱ ተቀባይነት አይኖረው። ሜይቢ አሁን ያነሳችሁት ሐዲስ እንትን ሊሆን ይችላል፣ ضعيف ሊሆን ይችላል፣ موضوع ሊሆን ይችላል። ضعيف ከሆነ موضوع ከሆነ حتى ከመውዱዕ ከضعيفም በላይ መርተባው ትንሽ ሻል ያለ እንኳን ቢሆን ችግር አለው። ቲክቶክ ሀሳብ አያስጨርስም። መግባት የምትችል ከሆነ ለምን ገብተህ አናወራም? የነብዩ ኡመት መሻይኾች ነን የሚለው መግባት የምትችል ከሆነ ለምን ገብተን አናወራም? ግን ወንድ ከሆንክ ነው እንጂ ሴት አይቻልም። ሐናን ሐሚዳን ወላሂ ግራ ገባኝ ለሚለው ወላሂ ግራ አትጋቢ፣ ምንም ችግር የለውም። ግራ አትጋቢ። ግራ አትጋቢ፣ ምንም ችግር የለውም። ግራ አትጋቢ። ግራ አትጋቢ፣ ምንም ችግር የለውም። ግራ አትጋቢ፣ ምንም ችግር የለውም። ይሄ ምንም ችግር የለውም።
ምክንያቱም ነብዩም ሰለላሁ ዐለይሂ አይኒ ቶርኪ መናከና በቃ ፈዩ ማናመፉ ወሰለም ያን ያክል ትልቅ ነብይ ሆነው ሳሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እኮ ወደ ዑምራ ይሄድ በነበረበት ሰዓት ላይ በዱዓ ውስጥ አትርሳን ነበር ያሉት። ስለዚህ ዱዓ ማድረግ እየቻሉ ዱዓ አድርጉልን ብለው ለነሱ ማለት ምንም ክፋት የለውም። ይሄ በእስልምና ማንንም የከለከለ ሰውም የለም። ይሄን የሚከለክል ሰው ካለ ከአሐዲሶቹ ጋር ወይ ደግሞ አሐዲሱን አልተረዳው ይሆናል፣ ወይ ደግሞ ሐዲሱ አልደረሰው ይሆናል፣ ወይ ደግሞ ሐዲሱን በማይሆን አረዳር ተረድቶት ይሆናል እንጂ ደጋግ አላህ ባሮችን ዱዓ አድርጉልን ብሎ ማለት መልካም ነው። ከዚያ ውጭ ግን አንዴ ካለፈና ከሞተ በኋላ ግን ዱዓ አድርጉልን እንተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመ አልቂያመቲ የክፍሩነ ቢሽርኪኩም ወላ ዩነቢኡከ ሚስሉ ኸቢር አለ አላህ ሱብሓነሁ ወተዓላ። እናንተ እኮ የምትጠሯቸው ድረሱልን እንዲህ አድርጉልን የምትሏቸው ሰዎች ኢንተድዑሁም ብትጠሯቸው ላ የስመዑ ዱዓአኩም የእናንተን ጥሪ አይሰሙም፣ ሞተው መቃብር ውስጥ ናቸው፣ ለራሳቸውም እየተጠየቁ ነው ያሉት። ወለው ሰሚዑ ያን ነገር የእናንተን ንግግር እንኳ ቢሰሙ መስተጃቡ ለኩም አቤት ባላሏችሁ ነበር፣ ባልደረሱላችሁ ነበር። እየተቆራረጠ ነው፣ አሁንም እየተቆራረጠ ነው፣ እየተቆራረጠ ነው። እየተቆራረጠ ነው ወይስ እስቲ ያሳውቁኝ። ረዋሁል በይሀቂ እኮ አይደለም። እሺ ረዋሁል በይሀቂ ሐዲሱን አስቀምጡልኝ፣ ነሱን የሐዲሱን ነስ ማለት ነው አስቀምጡልኝ። አይቆራረጥም፣ ይሰማል። ኦኬ ኦኬ ኦኬ፣ የሚሰማ ከሆነ መልካም ነው። እሺ ኮመንቱ ቆይቶ ነው የሚደርስ። አሁን ገና እየደረሰኝ ነው። ቅድም የተጻፉ ኮመንቶች ማለት ነው። እስቲ ሞዴሬተር ነገር ያስፈልገኛል መሰለኝ። እኔም እስቲ እንደ ሰዎቹ ሞዴሬተር ላስቀምጥ። እሺ አንድ ሞዴሬተር አስቀምጫለሁ። ማን ነበር? ሀያት የሚለው ሞዴሬተር አስቀምጫ ሞዴሬተር አድርጌሻለሁ። ሀያት ስለ ቀዳና ቀደርን በተመለከተ ንገረን ይላል። እሱን ሌላ ጊዜ ሰፋ አድርጌ ብናገር ይሻላል። ወላሂ አሁን ብናገርም በነገራችን ላይ በጣም ቀላል ነው። ቀዳና ቀደር ጉዳይ ቀላል ነው። ወላኪን ደክሞኛል። ደክሞኛል። ረጅም ሰዓት ነው ኦንላይን የቆየሁት። እኔ ደግሞ ረጅም ሰዓት ኦንላይን መቆየት አልወድም። ይሄኛውን ጉዳይ ልጨርስና ልውጣ። ቅድም ባነሳኸው ጉዳይ ላይ የመሻይኾች ነን የሚለው ኮመንት ማለት ነው። ረዋሁል በይሀቂ የሚለውን ሐዲሱን አላመጣህም እስካሁን ድረስ። ሐዲሱን ካላመጣህ ምንም ማድረግ አይቻልም። ሐዲሱን ማምጣት ነሱን ማምጣት ግዴታ ነው። ነሱን ካመጣህልኝ በኋላ ምን አይነት እንትን አለበት? ነብያችን ሞተውም ከዚያ በኋላም ሕያው ናቸው
በእርግጥ ሐቅ ነው ከዱንያ ሞተው ሄደዋል። ነገር ግን ነቢያቶች በቀብራቸው ሐይ ናቸው። ሐይ መሆናቸውን እሱን ተው፣ ችግር የለውም። ይሄና ያኛው ምንም የሚያገናኘው ነገር የለም። ምክንያቱም ይሄንን ጉዳይ እኔ በነገራችን ላይ ሳነሳ ማለት ነው ምን መሰላችሁ፣ ቅድም ያነሳሁት ሐዲስ ነበር። አባስ ብን አብዱል ሙጠሊብ የነቢዩን ሰለላሁ ዐለይሂ ወሰለም አጎት የሆኑትን አባስን ዑመር ረዲየላሁ አንሁ ለተወሱል ጠርቷቸው ነበር። እሳቸውን እፈልጋቸዋለሁ ብሎ ሐዲሱን ደግሞ ኢማሙ አልቡኻሪ የዘገቡት ሐዲስ ነው። ሰሒህ አልቡኻሪ ላይ ሐዲሱን ያስተላለፉት ደግሞ አነስ ብኑ ማሊክ ናቸው። አነስ ብኑ ማሊክ ባስተላለፉት ሐዲስ ኢማሙ አልቡኻሪ በዘገቡት ሐዲስ አነስ አስተላልፈው ኢማሙ አልቡኻሪ በዘገቡት ሐዲስ ላይ አባስ ብን አብዱል ሙጠሊብን ዑመር ብን ኸጣብ ረዲየላሁ አንሁ የረሱል ሰሉ ኢለይከ ቢዐሚ ነቢይና ፈስቂና። አሁን ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም አጎትን ተወሱል አድርገን እሳቸውን ነው አማላጅ አድርገን ዱዓ የምንለምንህን ነገር ተወሱል ማለት ያው ወደ አላህ መቅረቢያ ማለት ነው። ወደ አላህ መቅረቢያ፣ ወደ አንተ መቅረቢያ አድርገን ያለም አጎት የሆኑትን በህይወት ያሉትም ማለት ነው እሱን ነውና አዝንብልን ብሎ ዱዓ አደረገ። ፈዩስቀውና አለ። ማን እንደዚህ ያለው? አነስ ብን ማሊክ ነው። ፈዩስቀውና ዝናቡ ይዘንብላቸዋል። ይሄኛውን ከነነስ ነው ያመጣሁት፣ ሙሉ ነሱም ማለት ነው። عن أنس بن مالك رضي الله عنه أن عمر بن الخطاب رضي الله عنه كان إذا قحطوا استسقى بالعباس بن عبد المطلب فقال اللهم إنا كنا نتوسل إليك بنبينا صلى الله عليه وسلم فتسقينا وإن فسقنا قال فيسقون. كان نصون يا متاهوت حديث يستلالفوت أنس بن مالك يزقبوت دقمو إمام البخاري دقمو صحيح النتو ترطر اللوم. إمام البيهقي يميل قدمتنا ويني تورك ተናግራችሁ ነበር። ኢማም አልበይሃቂ በጣም ብዙ ضعيف የሆኑ አሐዲሶችን ዘግበዋል። ኢማም አልበይሃቂ ረህመቱላሂ ዐለይህ ኢማም አልበይሃቂ በጣም ብዙ ضعيف የሆኑ ተቀባይነት የሌላቸው አሐዲሶችን ዘግበዋል። ሲጀመር የእሳቸው ኪታብ ሰሒህ የሆነን አሐዲሶችን የሰበሰበ አልነበረም። የእሳቸው ኪታብ በራሱ ማለት ነው። አንድ ሐዲስ የኢማም አልበይሃቂ ዘገባ ነው ከተባለ ጥርጣሬ ውስጥ ይገባል። የግድ መታየት አለበት ሐዲሱ። ለማንኛውም ለዛሬ ይብቃን። ለማሳጠር ያክል የኢማም አልበይሃቂ ዘገባ صحان የተንተራሰ አሊያም ደግሞ ሰሒሖችን ብቻ ሰበስባለሁ ያለ አልነበረም። ኢማሙ አልበይሃቂም ሰሒሕን ብቻ ሰበስባለሁ አላሉም። ሰሒሑንም ضعيفውንም ሲሰበስቡ ነበር። እሳቸው ዘግበዋል ከተባለ ይምጣና ይታያል። ተራጅም የሚባል ነገር አለ።